መዳሜና እኔ ኤርፖርት ስንሄድ ምን እንደተፈጠረ ልንገራችሁ። እኛ በጋ ላይ ሌላ ሀገር እንደምናሳልፍ ነበረ ማለት ይሄንን 1 ወር ከ15 ቀን በጋ አይደለም አሁን እና ልናሳልፍ ሌላ ሀገር እንደምንሄድ ከነገረችኝ ከዛሬ 2 ወር በፊት እንደምንሄድ ነግራኛለች እና ራሴንም እንዳዘጋጅ ማለት ነው። ከዛስ ትላንትና አይደርስ አይቀርምና ደረሰ ቀኑ የምንሄድበት ያለችበት ሀገር የምንሳፈርበት ጊዜ ሲደርስ ትኬት ተቆርጦ ተዘጋጅቷል። ሁሉ ነገር ኤኒሲንግ በቃ አልቋል ተዘጋጅቶ ማለት ነው። እና በስተና ሄድን ኤርፖርት ስንሄድ ታውቃላችሁ የተዘጋጀው ነገር አረብ ደግሞ አንድ ቦታ ሲሄድ እንኳን ለ1 ወር ከ15 ቀን ቀርቶ ዛሬ ሄዶ የዛሬ 3 ቀን ለመመለስ የሚወስደውን ኮተት ታውቃላችሁ። አፍሶ 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 አይበቃውም። እና እንደዛ የተዘጋጅተን ያ ሁሉ ኮተት በኋላ መጨረሻ ላይ ግን እኔ ጋር ምን ሆኖ ቢፈጠር እኔ ልጆቹን ልጠብቅላት 2 ልጆች አሏት ለሴትዮዬ ማለት ነው ለመዳሜ የ6 ዓመት ልጅና የ8 ዓመት ልጆች አሏት 2 ህፃናቶች ወንድና ሴትና እነሱን እንድጠብቅ እነሱን እንዲይዝላት በቃ የኛ ስራ ታውቃላችሁና ሰፖርት እንድረዳት ነው በአጠቃላይ እንዳግዛት ነው ይዘኝ ሄደችው። ከዛስ ምን ቢፈጠር ጥሩ ነው? ኤርፖርት ስንሄድ ምን ተፈጠረ? ሰላም ቤተሰብ ይቅርታ ቀጥታ ወደ ቪዲዮ ነው የገባሁትኝ። እንደምን አለ ቤተሰብ አላችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፕሊዝ ለምናችሁ ሰብስክራይብ አድርጉኝ፣ ፕሊዝ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ የደብሊው ምልክት በመጫን ቤተሰብ ሁሉ ተቀላቀሉ። አመሰግናለሁ ስለምታደርጉ ትብብር በሙሉ ቴንኪዩ። እና ሴትዮዬ ጋር ሄደን በኋላ መንገድ ላይ እዛ ኤርፖርት ስንደርስ ቆይ አረብ ጋር እንትናችን ፓስፖርታችን ሲቀመጥ ማለት ነው ፓስፖርታችንን ቼክ አያረጉትም። በቃ እዛ ታሽጎ ነው የሚቀመጠው። በቃ ምን እንደሆነ ውስጥ ተደብቆ ሳጥን ውስጥ ይሁን ምን ቼክ አያረጉትም፣ አያዩትም ፓስፖርታችንን ማለት ነው። ምን ሆነ ትናንትና ከመድረሳችን የኔ ፓስፖርት ጊዜው አልቋል። ጊዜው ስላለቀ ሰራተኛሽ ከአንቺ ጋር መሄድ አትችልም፣ መሳፈር አትችልም ነው ያሏት እዛ ማለት ኤርፖርት ላይ። እና በዛ ሰዓት እሷ እኔ ላይ ነው የወረደችው። ወይም ደግሞ እኔ ኮስ ለምን አልነገርሽኝም ነው ያለች። እኔ ደግሞ ልነግራት ፓስፖርቱ እኔ ጋር አይደለም የተቀመጠው እነሱ ጋር ነው። በምን አውቄ ልንገራት? በምንድን ነው የማውቀው? በጭራሽ አይምሮዬ ላይ አልመጣም ፓስፖርት ጉዳይ ማለት ነው። እኔ ደግሞ ትኬት ሲቆርጡ ማስበው የሚመስለኝ ፓስፖርታችንን አይተው የሚቆርጡ ቼክ አድርገው የሚቆርጡ ነው የሚመስለኝ እንጂ እንዲህ በገገማ ሄደው ዝም ብለው በደፈናው አይናቸውን ጨፍነው ፓስፖርት ይቆርጣሉ ብዬ አላስብም። ስለዚህ እንደዛ ስላሰብኩኝ ምንም ነገር አላወራውኝም፣ ትዝም አላለኝም። እርግጠኛ ነበርኩ በሷ እንትን ያለችው የተቃወመችው ምናምን ነገር። በጣም ተበሳጨች፣ ተናደደች። በጣም በቃ እርር ነው ያለችው ሴትዮዬ ማለት ነው። እንደ ሰው አሳዝናኛለች በጣም እውነት ለመናገር እና ግን መጨረሻ ላይ አሁን ወደዚህ ወደ ኋላ ስመለስ ካንስል ተደርጊ ወደ ስመለስ ጊዜ ግን አንደኛ 1 ወር ከ15 ቀን ያለ ስራ ነው የምቀመጠው ቤቷ ላይ እረፍት ላይ ኮንትራት ነኝ። በውጭ ብሰራ እንኳን ሌላ ስራ ገባለሁ ላለሁ፣ ግን እኔ ደግሞ ኮንትራት ነው በኮንትራት ነው የምሰራው እና ቤቷ ነው መጠብቃት ማለት ነው። በጣም እረፍቴ ያናድዳል። አረብ ታውቃላችሁ እኛ ስናርፍ አይወዱም፣ ደስ ሲለን አይወዱም። ብቻ የሆነ ለራሳችን የሆነ ነገር ስናደርግ የኛን መደሰት በአጠቃላይ የኛን ሪላክስ ኢንጆይ ማድረግ አያስደስታቸውም አይደለ? ታውቃላችሁ ሁላችንም የምናውቀው ጉዳይ። በጣም ነው ያበሳጫት፣ በጣም ነው ያስቆጣት። አንቺ ነሽ ያጠፋሽው፣ አንቺ ነሽ ጥፋተኛ። እኔን ብቻ ነበረ ደጋግማ ስትወቅሰኝ የነበረው እና እኔም ደግሞ እሷ በጣም በዛ ስሜት ሆና ምንም ነገር መጨመር አልፈልግም በማለት ጸጥ ብያት ወደኋላ የተመለስኩት። ወንድሟ ነበር ይዞን ሄደው መልሶ ይዞኝ መጣ። እነሱን አደርሰናቸው ማለት ነው። መጨረሻ ላይ ግን አሁን ቆይ ይሄ እንደዚህ ይሄን ያክል ከተናደደች የኔ ጥያቄ ደሞዜን ትከፍለኛለች ወይ ስትመጣ ብዬ አሰብኩኝ። ደሞዜን ትከፍለኛለች፣ ኮንትራት ስለሆንኩኝ ግዴታዋ ነው አይደለም? ኮንትራት እስከሆንኩኝ ድረስ ግዴታዋ ይመስለኛል የመክፈል። ምክንያቱም እኔ ሌላ ጋር አልሄድኩም፣ እሷ ቤት ነው። አልሰራም አላልኩም። እኔ ሰራለሁ ብዬ ራሴን አዘጋጅቼ አብሬያት ወጥቻለሁ።
እንድሰራላት እሺ ብያለሁ። እምቢ አላልኩም። ኔጌቲቭ አልሆነ እኔ ጋር እዚህ ጋር ስህተት አለ ብዬ አላስብም። እዚህ ጋር ስህተቱ ፓስፖርቴን አሁን ለምሳሌ ትኬት ስትቆርጥ ዝም ብላ እንኳን ቼክ ለማድረግ ያክል እኮ ፓስፖርቴን ገለጥ ብታደርገው ምንም ችግር የለውም። ምንም እንትን የሚልባት የሚወስድባት ታይም አይኖርም። እና ገለጥ አድርጋ ዝም ብላ እንኳን ምናልባት በሚለው ዝም ብላ ፓስፖርቴን ብታየው እኮ በዛ ሰዓት ገና ይሄ ትኬት ቆረጣ ምናምን ውስጥ እንኳን ሳትገባ መፍትሄ ትፈጥር ነበር ቶሎ ብላ ለማሳደስ ወደ መፍትሄው። ግን እዚህ ጋር እሷ ምንም ሳታይ ፓስፖርቱንም ሳታይ ምንም ሳታደርግ ቀጥታ ወደ መቁረጡ ጋር ስለሆነ የሄደችው እዚህ ጋር የተጎዳችው መጨረሻ ላይ ጉዳት ላይ የሆነችው እሷ ናት። የተጎዳችው እሷ ናት። ያዘነችው እኔ እንደ ሰው እራራላታለሁ፣ አዝንላታለሁ እንጂ ጥቅሙ ለእኔ ነው። እረፍት ማድረጉ፣ እንቅልፍ ጠግቦ መተኛቱ ጥቅሙ ለእኔ ነው አይደለ? ሁላችንም እንደምናውቀው አሰሪዎቻችን ሲሳፈሩልን ብዙ ጊዜ አይተን እንደምናየው ሁላችንም ጋር ያለ ፔን ነው እና እንደሰታለን። ብቻዬን ነኝ ምናምን በቃ የፈለግነውን ነው ምንበላው ምንጠጣው። መግዛት ከፈለግን ወይ ደግሞ እንቅልፍ። እኔ ከምንም እንቅልፍ ብቻ እንቅልፍ ነበር የናፈቀኝ ነው የምላችሁ። እንቅልፍ በቃ አላርም መነሳት በቃ እንዴት እንደሰለቸኝ ልነግራችሁ አልችልም። በቃ እኔ ፓስፖርትሽ አይሰራም እና ሰራተኛሽ ወደ ቤቷ ትመለሳለች ሲሉ አይምሮዬ ላይ የመጣው ዋናው ነገር እኔ እንቅልፍ የመጣው በቃ እንቅልፍ። እንዴት ነው ምተኛው? ስንት ሰዓት ነው ምተኛው? ስንት ሰዓት ነው የምነሳው? በቃ ወደ እንቅልፉ ነው የሄድኩት። እኔ ሌላ ጋር እንደው አልሄድኩኝም እውነት ለመናገር በቃ በጣም እንቅልፍ ካማረኝ ስላማረኝ እንቅልፍስ በጣም ስለናፈቀኝ በሌሊት 11 ሰዓት 11 ተኩል መነሳቱ ወይኔ እንዴት እኮ 11 ሰዓት እንግዲህ በኢትዮጵያ ነው፣ በእነሱ 5 ሰዓት ማለት ነው። 5 ሰዓት 5 ተኩል መነሳት ያደክማል፣ እውነት ይሰለቻል እንደ ሰው ማለት ነው። እና ያ ነገር አስባችሁታል እንዴት እንዳስደሰተኝ? ወይኔ እኔማ ተሳካልኝ ነው በቃ ደስ ነው ያለኝ። እውነት እንደው እግዚአብሔር ነው ይሄን ያደረገው። በቃ እግዚአብሔር እረፊ ተኝ ሲለኝ የፈጠረው ነገር ነው። እንደው ፓስፖርቱን ጋይማን የጋረደው እሱ ነው እንጂ እኔ ሌላ ምንም ሊሆን አይችልም። በቃ እግዚአብሔር ነው ጸሎቴን አይቷል፣ በቃ ድካሜን አይቷል ብዬ በራሴ አመሰገንኩኝ። ግን እሷ ጋር ደግሞ ማደርገው አክት ምንድን ነው? በጣም ያዘንኩት እውነት ሀራም እያልኩ ሳሽ ወይ ሀራም ብቻ ይሁን። ለማንኛውም ነገር እስኪ መልሱልኝ። ደሞዜን ስትመጣ ትከፍለኛለች፣ ትሰጠኛለች፣ ደስ እያላት ትመጣለች ወይ ደግሞ እየተናደደች ትመጣለች? እንዴት እያለች ትመጣለች? ስትመጣ በምን የምትቀበለኝ ይመስላችኋል? የምቀበላት ይመስላል በክፉ አይን በመልካም ደሞዜን ደስ እያላት ደሞዝ ደስ እያላቸው እነሱ አይከፍሉም። ግን እንዴት ትመጣለች? ሀሳብ አስተያየታችሁን ስጡኝ እና ስለሰማችሁኝ ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ በቀጣይ ሀሳብ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ፣ ቸር ያገናኘን፣ ሰላም ያገናኘን። ቤቱን እባካችሁ ሰብስክራይብ አድርጉ። እባካችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ከዛ ደግሞ ምንድነው እሱ በቃ ብቻ የሚደረገውን አድርጉና ብቻ ሳፖርት አድርጉኝ። እሺ፣ በጣም ነው የምወዳችሁ። በጣም አመሰግናለሁ። ባይ። መልካም ጊዜ ይሁንላችሁ።